ራሱን እንደምንድን ነው የሚያየው? ቆይ እንዴት ነው ራሱን የሚያየው? እንዴት ነው የሚያስበው? እንዴት ነው የሚያደርገው? በቃ ተውት፣ አልፈልጋችሁም ማለት ተውት። ምን ነው እሱ ብቻ ነው እንደ ኢትዮጵያ ውስጥ ያለው ወንድ? እንደ ወንድ ይሄዳል፣ ወንድ ይመጣል። አታሳድቡን እንጂ ሄርሜላማ፣ አንቺ ማረፍሽ ተሰብስበሽ ተቀመጪ። በቃ ተይው እንዴ። ራስሽን ካስከበርሽ በቃ ራስሽን ከሆንሽ ከሱ የተሻለ ስንት ሸበላ አለ። እኔ ሲጀመር ምኑን እንደወደደችሁት ራሱ አላቅም። ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? እኔ ደህና ነኝ። ዛሬ አብርሃም ፈጣሪ በትዕግስቱ ስጠኝ። በቃ የራሳችሁን ህይወት ኑሩ፣ ራሳችሁን ሆናችሁ ኑሩ። ተውት፣ እሱን አልፈልጋችሁም አለ። በቃ ተውት። ሴት ልጅ ተፈልገም አትገኝም። እንኳን አልፈልግሽም ህይ ተብላ ይቅርና ተፈልገ ብትፈለግ ራሱ አትገኝም። ሴት ልጅ ውድ ናት። እንዴ ራሳችሁን በዚህ ልክ ርካሽ ያረጋችሁት ለምንድን ነው? ክብር ያጣችሁት፣ ለራሳችሁ ክብር ያጣችሁት። እንዴ ይሄን አል ለገንዘብ ተብሎ ይሄን ርቀት ያስኬዳል? ይሄ ፍቅር ኤርሜላ ራሱ ይሄ ፍቅር አይደለም። እንደዚህ እየተናቁ እንደዚህ በዛ ታመመ በተባለ ጊዜ እንደዚህ እየገፈተሩሽ እየናቆሽ እየሰደቡሽ፣ ዛሬ ደግሞ ተራ በተራ እሱ እንደዛ እያረገሽ። ቆይስ አንድ ሰው ካላፈቀራችሁ እንግዲህ እሱ ካልፈለገ በግድ ፍቅር አለ እንዴ? የለም እኮ በቃ አልፈልጋችሁ ማለት ተውት። እስኪ ተውት። ሌላ ጀሚላ ያምጣ ደግሞ በተራው የለመደ እንዴ። ኧረ በእግዚአብሔር ተውት፣ በቃ ተውት። እስኪ ይኑር ህይወቱን። በቃ ራሱን ማኖር ፈለገ አይደል? ብቻውን ይኑር በቃ ተውት። ራሱን እንዴት ነው የሚያየው? እሱ ግን ምን ይጠቀማል? ቆይ ሴት ልጅ እንደዚህ ትንሽ አርግቶ በቃ ሴት ልጅ እንደዚህ ሲያወርድ ምንድነው የሚጠቀመው? ሴት ልጅ በዚህ ልክ ሶሻል ሚዲያ ላይ ሲያዋርድ